መጽሐፈ ገድልህ ቅዱስ ስዕልህ ቤተ ክርስቲያንህ ካለበት ቦታ አጋንንት የ80 ቀን መንገድ ያህል ይርቃሉ። የገድልህ መጽሐፍ በተነበበበት ውሃ የተጠመቀውን የ80 ዓመት ኃጢአቱን ይቅር እለዋለሁ፣ ከየትኛውም አይነት ደዌውም እፈውሰዋለሁ። ስምህን የጠራውን መታሰቢያህን ያደረገውን በስምህ ከተደረገው መታሰቢያ የቀመሰውን ቤተ ክርስቲያንህን የተሳለመውን በስምህ ቤተ ክርስቲያን ያነጸውን በቤተ ክርስቲያንህ የተቀበረውን በበዓልህ ቀን ማህሌት የቆመውን ዜና ገድልህን የሰማውን እስከ 55 ትውልድ ድረስ እምርልሃለሁ። 7 ዓመት ከመንፈቅ የዘነበውን የዝናብ ነጠብጣብ የሚያክል ፍጹም ጸጋና ክብርንም እሰጠዋለሁ ብሎ ጌታችን ታላቅ ቃል ኪዳን የሰጠው ከእመቤታችን በስተቀር ከሰው ልጆች በክብር የሚበልጠው የሌለ ጌታችን ኢየሱስ ክርስቶስን በዮርዳኖስ ወንዝ ለማጥመቅ የታደለ ርዕሰ ቅዱሳን መጥምቀ መለኮት ቅዱስ ዮሐንስ ዛሬ መስከረም 26 ቀን በሊቀ መላእክት ቅዱስ ገብርኤል ብስራት የ100 ዓመት አረጋዊ ከሆነ ከአባቱ ከካህኑ ከዘካርያስና የ90 ዓመት አሮጊት ከምትሆን ከእናቱ ከቅድስት ኤልሳቤጥ የተጸነሰበት ዓመታዊ የመታሰቢያ በዓሉ ነው። ዳግመኛም ዛሬ መስከረም 26 ቀን እመቤታችን ቅድስት ድንግል ማርያም ሕፃኑ ልጇን ጌታችን ኢየሱስ ክርስቶስን ይዛ ለ3 ዓመት ከ6 ወር ከሀገር ሀገር መሰደዷ የሚታሰብበት ሊቃውንት በማህሌተ ጽጌ ማመስገን የሚጀምሩበትና የእመቤታችን ወዳጆች የሆኑ ብርቱ ምዕመናን በስደቷ ጊዜ መራቧን እያሰቡ በፈቃዳቸው የፈቃድ ጾም የሆነችውን የጽጌ ጾምን የሚጀምሩበት የተባረከ ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም ስለ እመቤታችንና ስለ ቅዱስ ዮሐንስ ብሎ ይማረን ይቆየን።